ለቃል ከአብ መወለድ ለመንፈስ ቅዱስ ደግሞ ከአብ መስረጽን እናምናለን። በመወለዱ እና በመስረጽ መካከል ያለው ልዩነት ምንድነው? በእርግጥ ለእናንተ ለሚመናን ከበድል ይችላል። ምክንያቱም ረቀቅ ስለሚል በዚህ በሃይማኖት ትምህርትም የመጨረሻውና ጫፉ ከዚህ እስከዚህ ብለን የማንወስነው ትምህርት ምንድነው ቢባል የአንድነት የሶስትነትና የባህሪ የሥላሴ ጉዳይ ነው ማለት ነው። እና ግን ያው ደግሞ በተቻለ መጠን በሚገባችሁ ለማስቀመጥ የቤተክርስቲያኗ ያው ቋሚ ትምህርት የሆነው ስለ አንድነት ሶስትነት ወይም ስለ አብ ስለ ወልድና ስለ መንፈስ ቅዱስ በዚህ ሲገለጥ አብ እንግዲህ ወላዲ ነው የሚባለው፣ መንፈስ ቅዱስ ሰራጺ ነው፣ ወልድም ደግሞ ተወላዲ ብለን ነው የምናስተምረው። ያ ማለት የሁሉም ማስገኝ አብ እንደሆነ ነው በቅደም ተከተል ሲቀመጥ ማለት ነው። ያ ማለት ግን አብ ወላዲ ወልድ ተወላዲ ነው ስንል ወልድ ተወላዲ ነው ስላል በዚህ ዓለም እንዳለው እንደ ሰዎች መወላለድ ወይም የሰውን ስነ ተዋልዶ በዚያ ደረጃ የምናየው አይደለም። አሁን በዚህ ምድር ላይ ትናንት ወልድ የነበረው ነገ አባት ይሆናል፣ ይህ ወልድ ማለት ነው። እንደገናም ደግሞ መቀዳደም አለ በዘመን ሂደት። አባት ቀድሞ ነው የተገኘው፣ ልጅ በኋላ ዘግይቶ ነው የሚገኘው። በአብና በወልድ መካከል በመንፈስ ቅዱስ መካከል ግን ስንመለከተው የአይን ጥቅሻ ያክል የዘመን ልዩነት የለም። ዓለም ሳይፈጠር አብረው የነበሩ በአንድ ባህሪ፣ እንደገናም ደግሞ ዓለምን ፈጥረው የሚኖሩ ዓለምን አሳልፈው የሚኖሩ በዘመን ሂደት የአይን ጥቅሻ ያህል አይንን ከርነን የምንገልጠውን ያክል በመካከላቸው የዘመን ልዩነት የሌለ እንደሆነ ይህንን በደንብ መረዳት ያስፈልጋል። በሌላ አባባል ደግሞ እንደው ስንገልጣቸው አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ ትንፋስ ነው። እውነቱን ለመናገር ይህን ለማስረዳ ሌላ ምሳሌ የሚያስፈልግ አይመስለኝም። በራሱ በጋር ስለተቀመጠ በዘመን ሂደት ሳይቀዳደሙ አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። ይህን ስንል ያው እስትንፋስና ቃል ከልብ እንደሚገኙ ሁለቱም አብ ልብ ነው እያልን ነው። ወልድ ደግሞ ምንድነው? ቃል ነው እያልን ነው። ቃል ከልብ ነው የሚወጣው ማለት ነው። መንፈስ ቅዱስ ትንፋስ ነው እያልን ነው። የመስትንፋስም የሚወጣው ትንፋሽ የሚወጣው ከልብ ነው ማለት ሁለቱም ከአብ የተገኙ ናቸው ስንል በቋንቋ ግን የምንገልጸው መንፈስ ቅዱስ ሰራጺ ነው ማለት ነው። የወጣ የሚለው ቋንቋ ነው የሚገለጠው። ወልድ የሚለው ደግሞ የአብ ልጅ ነው ብለን ነው የምንገልጸው ማለት ነው። ይህን ስንል ለሰማያዊ ልደቱ እናት ሳያስፈልገው ለምድራዊ ልደቱ ደግሞ አባት ሳያስፈልገው የድንግል ማርያም ልጅ መሆኑን ለሰማያዊ ልደቱ እናት ሳታስፈልገው የአብ ልጅ መሆኑን ይህንን የቤተክርስቲያን ቋሚ ትምህርት ነው። በተለይም በሐዲስ ኪዳን ስናመጣው ለወልድ ሁለት ልደት አለው ወይም ለኢየሱስ ክርስቶስ ሁለት ልደት አለው ብሎ ማመን ነው ክርስትና ስናመጣው ማለት ነው። ያ ማለት ግን የአብ ልጅ ነው ስንል እንደው ኢሐሰሰ እመ በሰማያት ወኢ አበ በዲበ ምድር፣ ይሄ ኤጲፋኒዎስም እንደገና ቅዱስ ያሬድም በድጓው ላይ ገልጸውታል። እናት ሳያስፈልገው የአብ ዓለም ሳይፈጠር የአብ የባህሪ ልጅ ነው ወይ አበ በዲበ ምድር፣ አባትም ሳያስፈልገው በምድር ላይ የድንግል ማርያም ልጅ ነው። በድንግልና ተጸንሶ በድንግልና የተወለደ የድንግል ማርያም ልጅ ነው። ይሄን ብሎ ማመን ክርስትና የምንለው በሐዲስ ኪዳን የክርስትና አንኳሩ እምነቱ ምንድነው ከተባለ ይሄ ነው ማለት ነው። እና ስለዚህ አስቀድሞ ልዩነቱ ምንድነው ከተባለ ጸአት ነው የሚነገርለት፣ ወጣ ነው የምንለው ማንን? መንፈስ ቅዱስን ከአብ የተገኘ ወይም የወጣ ነው የምንለው። ሰረጸ ማለት ወጣ ማለት ነው። እንደገና ወልድ ስንል ደግሞ ተወለደ የሚል በቋንቋም ልዩነት አለ። አሁን አንዳንድ ጊዜ ከዚህም አልፎ ብዙ ሰዎች የሚጠይቁት ጥያቄ አለ። ለምን መንፈስ ቅዱስ አልተወለደም? ዓለምን ለማዳን መንፈስ ቅዱስ ለምን አልተወለደም አብ የሚል ጥያቄዎችም አሉ። ይህንን ሊቃውንት አባቶቻችን እንደው በትርጓሜ ትምህርት ቤትም ሲያስተምሩ ወልድ የሚለው ቋንቋ የሚስማማው ለወልድ ስለሆነ ነው ብለው ይናገራሉ። ምክንያቱም ተወለደ የምንለው ቅድመ ዓለም የአብ ልጅ ነው። ወልድ የሚለው መወለድ የሚለው የሱ ልዩ የሆነ የእርሱ መጠሪያው መገለጫው ስለሆነ ድረ ዓለምም መጥቶ የተወለደው ከድንግል ከሶስቱ አካል አንዱ አካል እርሱ ነው ይላሉ። ይህ ስንል ግን በአጠቃላይ በዘመንም በዕለትም በዓመትም በወርህም በቀንም ልዩነት የሌላቸው መቀዳደም የሌላቸው የአብ የባህሪ ልጅ ነው ወልድ። እንደገና መንፈስ ቅዱስም ደግሞ ከአብ የሰረጸ የወጣ ነው ብለን እናስተምራለን ማለት ነው። ስለዚህ ሀልዎተ እግዚአብሔር ቅድም እንደተነገረው አስቀድሞ ነበረ ስንል አብ ልብ ተብሎ ይገለጣል። በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣
በመንፈስ ቅዱስ ሕያውነት ደግሞ እስትንፋስነት ሕያው ሆነው ይኖራሉ ብለን ነገረ ሥላሴን የምናምነው በዚህ ነው። በባህሪ በስልጣን በአገዛዝ ዓለምን በመፍጠርና ዓለምን በማሳለፍ ይህን በመሳሰለው ነገር አንድ አምላክ ስንል የሥላሴ ሶስትነት በስም በአካል በግብር ሶስት ብለን እናምናለን የሚለውን ነገረ ሥላሴ ቤተክርስቲያኗ ቋሚ ትምህርት ነው ማለት ነው። በዚህ መንገድ ይገለጣል።